እስቲ አስቡት፣ በምድራችን ላይ ያለች አንዲት ሀገር ጠቅላላ ሕዝቧ ተሰብስቦ አንድ ስታዲየም ቢገባ የስታዲየሙን ወንበር ግማሽ እንኳን መሙላት አይችልም። ነገር ግን የሚገርመው እውነታ ይህ አይደለም። የሚገርመው በዚህች በምድራችን ላይ ባለች እጅግ ጠባብ መሬት ላይ የዚህን አገር ያህል የሀብታም ትግግት ዴንሲቲ ያለው ሌላ ሀገር አለመኖሩ ነው። ከአጠቃላይ ነዋሪዎቿ ውስጥ 42 ከመቶ የሚሆኑት ሚሊዮነሮች ናቸው። ይህ ምን ማለት እንደሆነ ይታያችሁ። መንገድ ላይ ከምታልፏቸው 2 ሰዎች አንዱ ሚሊዮነር ነው ማለት ነው። የሀገሪቱ አጠቃላይ ስፋት የአንድ ድሃ ገበሬን የእርሻ መሬት ያክላል። ከአዲስ አበባ ሰፈሮች በትንሹ እንኳን ታንሳለች። አጠቃላይ ስፋቷ 2 ስኩዌር ኪሎ ሜትር ወይም 20 ሄክታር ብቻ ነው። በዚህች ጠባብ ቦታ ውስጥ ግን 37,000 ሰዎች ሲኖሩ ከነዚህ ውስጥ 15,600ዎቹ የተረጋገጠ ሚሊዮነሮች ናቸው። አንዳንዶች ሀገሪቱን ሞንቴ ካርሎ ይሏታል። እርግጥ ነው ሞንቴ ካርሎ ከ9ኙ የአገሪቱ ግዛቶች አንዱና የሀብታሞች መፈንጫ ቢሆንም እኛ ግን በሏላዊ ስሟ ሞናኮ እያልን ጉብኝታችንን እንቀጥላለን። ብዙዎቻችን ሞናኮ ራሷን የቻለች አገር መሆኗን ላናውቅ እንችላለን። ምናልባት ስሟን የምናውቀው በእግር ኳስ ክለቧ ወይም በፎርሙላ 1 የመኪና ውድድር ሊሆን ይችላል። ነገር ግን ሞናኮ ላለፉት 800 ዓመታት ሉዓላዊ ሀገር ናት። ጉዞአችንን በደቡባዊ ፈረንሳይና በጣሊያን ድንበር አካባቢ በሚገኘው በሜዲትራኒያን ባህር ዳርቻ እንጀምራለን። እዚህ ያለው ሕይወት ከምናውቀው ዓለም የተለየ ነው። ለምሳሌ አንድ የልደት ድግስ ብንመለከት ልጆች ኳስ መጫወት ፈለጉ ተብሎ ወላጆች የሚያመጡላቸው አዝናኝ ክሎን አይደለም። ልጆቹን ሰርፕራይዝ ለማድረግ ሙሉ የጣሊያን ብሔራዊ ቡድንን አስመጥተው ከልጆቹ ጋር እንዲጫወቱ ያደርጋሉ። ይህ ወሬ ይመስላል፣ ሞናኮ ውስጥ ግን እውነት ነው። ሞናኮ ነፃ ሀገር ናት። የፈለገውን ያህል ታዋቂውን እዚህ ማንም ተራብሽ ጣቱን አይቀስርብህም። ለካሜራ ብልጭታ የሚኖር ፓፓራዚ እዚህ ወንጀለኛ ነው። የፈለገውን ያህል አልማዝና ወርቅ አጥልቀ ከሌሊቱ 9 ሰዓት ላይ መንገድ ብትወጣ እዘረፋለሁ ብለህ አትሰጋም። በሚሊዮን ዶላር የገዛኸውን መኪና ቁልፉን እንደ ሰካትተህ ብትሄድ ተመልሰ ስትመጣ ታገኘዋለህ። ሀብታሞች እንደ ንጉሥ የሚከበሩበት፣ እንደ ሙሽራ የሚንከባከቡበት ምድር። ወደ ሞናኮ ለመግባት የአውቶቡስ ትኬት አይቆረጥም። እዚህ ከመጡ መምጣት ያለቦት በግል ጄት ነው። ነገር ግን ሀገሪቱ ጠባብ ስለሆነች ኤርፖርት የላትም። ስለዚህ በ13 ኪሎ ሜትር ርቀት ላይ በምትገኘው በፈረንሳይ ኒስ ከተማ አርፈው ታክሲ የመያዝ ውርደትን ላለመጋፈጥ ሄሊኮፕተር ይከራያሉ። በሞናኮ ሄሊኮፕተር መያዝ ማለት ራይድ ወይም ኡበር እንደ መጥራት ነው። በመኪና የሚመጡ ከሆነ ደግሞ መኪናው ስሙ እንኳን የማይታወቅ እጅግ ውድ መሆን አለበት። ሆቴልና መስተንግዶ በመኪናው ሆነው ወደ ሆቴል ሲገቡ አስተናጋጆች እንደ ክብር ዘበኛ ተሰልፈው ይቀበሉዎታል። አሁን ግን ዋናው ጥያቄ ይመጣል። በዚህ ቅንጡ ዓለም የአንድ ቀን ሕይወት ዋጋው ስንት ነው? ተወዳጅ በሆነው ሆቴል ዴ ፓሪስ አንድ ምሽት ለማሳለፍ ክፍል መያዝ ፈለግን እንበል። ዋጋው በሜኑ ላይ አይጻፍም። የክፍሉን ዋጋ የጠየቅነው ማናጀሩን አይደለም፣ ድንገት ያገኘናትን የጽዳት ሠራተኛ ነው። እሷም ያለምንም ማቅማማት 40,000 ዩሮ አለችን። ስንት አልሽ አልናት። ደገመችልን። ለአንድ ምሽት አዳር 40,000 ዩሮ። ይህንን ወደ እኛ ገንዘብ ስንቀይረው ለአንድ ሌሊት እንቅልፍ ብቻ ከ2.4 ሚሊዮን ብር በላይ መክፈል ይጠይቃል። ሀብታም ካልሆኑ በስተቀር ሞናኮ ውስጥ ማደር ቅዠት ነው። የቱጃሮች ሸመታ። ሀብታሞች ለምን ወደዚህ ይጎርፋሉ? አንዱ ምክንያት ሸመታ ነው። ነገር ግን የዱባይ አይነት ግርግር እንዳትጠብቁ። እዚህ ያሉት የገበያ ማዕከላት ለቢሊዮነሮች ብቻ የተዘጋጁ ናቸው። ሱቆቹ ውስጥ ግፊያ የለም። እንደ ሴሊን፣ ሉዊ ቪቶን፣ ሻኔል እና ዲዮር ያሉ ብራንዶች በሌላው ዓለም የማይገኙና በትዕዛዝ ብቻ የሚሰሩ ውድ ዕቃዎችን ያቀርባሉ። ከንጹሕ የአዞ ቆዳ የተሠሩ ቦርሳዎች፣ በአልማዝ የተንቆጠቆጡ ሰዓቶች። እዚህ የሚሸጠው ነገር ልብስ ብቻ አይደለም፣ ለልጅ ልጅ የሚተላለፍ ሀብት እንጂ። የቤት ዋጋ። ቤት ገዝቼ ልኑር ካሉ ደግሞ የዓለማችን ውዱ የሪል ስቴት ገበያ ያለው እዚህ ነው። ለምን? ምክንያቱም የመሬቱ መጠን ጠባብ፣ የፈላጊው ቁጥር ግን የትየለሌ ስለሆነ ነው። 99 ከመቶ የሚሆኑት ቤቶች አፓርትመንቶች ናቸው። በሞናኮ ርካሽ የሚባል ቤትን ፈልግ። ለምሳሌ 210 ካሬ ሜትር ባለ 3 መኝታ ተመጣጣኝ አፓርትመንት ዋጋው 13.6 ሚሊዮን ዩሮ ነው። ወደ 850 ሚሊዮን ብር ገደማ ማለት ነው። መግዛት ካልቻሉስ ለመከራየት አንዲት ጠባብ ስቱዲዮ ባለ 1 መኝታ ቤት በወር ከ3,000 እስከ 5,000 ዩሮ መጠየቅ የተለመደ ነው። ክፍል 3 ወርቃማው ፓስፖርትና እውነታው ዜግነትና አስተዳደር። ዜግነት ፍለጋ። የሞናኮ ዜጋ መሆን በገለባ ውስጥ መርፌ እንደመፈለግ ነው።
በየዓመቱ በሺዎች የሚቆጠሩ ቱጃሮች ዜግነት ለማግኘት ያመለክታሉ። ነገር ግን የአገሪቱ ልዑል ዜግነት የሚሰጡት ቢበዛ ለ5 ሰዎች ብቻ ነው። አንዳንዴ በዓመት ለ1 ሰው ብቻ ሊሰጡ ይችላሉ። መስፈርቱ ተስፋ ያስቆርጣል። አንደኛ፣ ከነዛ እጅግ ውድ ቤቶች አንዱን መግዛት አለብዎት። ሁለተኛ፣ ለተከታታይ 10 ዓመታት እዛው መኖር አለብዎት። ሦስተኛ፣ በባንክ አካውንቶ ላይ ተቀማጭ ግማሽ ሚሊዮን ዩሮ ከ31 ሚሊዮን ብር በላይ በጥሬ ገንዘብ ማስቀመጥ ግድ ይላል። ይህንን ሁሉ አሟልተውም የመጨረሻው ውሳኔ በልዑሉ እጅ ነው። ከግብር ነፃ የሆነች አገር ታዲያ ይህ ሁሉ መከራ ለምን? መልሱ ቀላል ነው፤ ግብር። የሞናኮ ዜጋ ከሆኑ መንግሥት የገቢ ግብር፣ የትርፍ ግብር ወይም የሀብት ግብር አይጠይቅዎትም። በዓመት $1 ቢሊዮን ቢያገኙ 1 ሳንቲም ሳይቀነስ የራስዎ ይሆናል። ከ139 ሀገራት የመጡ ቱጃሮች እዚህ ለመኖር የሚጋፉት ለዚህ ነው። የመንግሥት ቢዝነስ ታዲያ መንግሥት ግብር ካልሰበሰበ በምን ይተዳደራል የሚል ጥያቄ ሊነሳ ይችላል። መልሱ የሞናኮ መንግሥት ራሱ እንደ አንድ ትልቅ ቢዝነስ ድርጅት ነው። የምታዩዋቸው የቅንጦት ሆቴሎች፣ በየቀኑ ሚሊዮኖች የሚፈስባቸው ካዚኖዎች፣ ቁማር ቤቶች እና አብዛኛው ሪል ስቴት በመንግሥት እጅ ነው። እነዚህን ንብረቶች የሚያስተዳድረው ኤስቢኤም የተሰኘው ተቋም የመንግሥትን ካዝና ከነዋሪዎች ኪስ ሳያማት በትርፍ ይሞላዋል። አስተዳደሩ ሞናኮ የምትተዳደረው በልዑል አልበርት ሁለተኛ ነው። እኚህ መሪ እንደ እንግሊዝ ንጉሣውያን ለክብር ብቻ የተቀመጡ አይደሉም። የሀገሪቱ ዋና ሥራ አስፈጻሚ ወይም ሲኢኦ ናቸው። በሀገሪቱ ፖሊስ እንደ አሸን የፈላ ነው። በካሬ ሜትር ከፍተኛ የፖሊስ ቁጥር ያላት አገር ናት። ስርቆትና ወንጀል እዚህ ቦታ የላቸውም። ሆኖም ግን ሞናኮ የብቸኝነት ከተማ ናት። የውጭው ገጽታዋ ሲያዩት ያብረቀርቃል፣ ውስጡ ግን ባዶ ሊሆን ይችላል። ሰዎች ሀብታቸውን ለማሳየት ይመጣሉ፣ በያች ጀልባ ተዝናንተው ይመለሳሉ። እውነተኛ ጓደኝነት ማግኘት ከባድ ነው። ኑሮውም ለተራ ሰው ያንቃል። ለዚህም ነው መንግሥት አቅመ ደካማ ለሆኑ ዜጎቹ የቤት ኪራያቸውን 75 ከመቶውን የሚሸፍንላቸው። ሞናኮ በግማሽ ስታዲየም ሰው የምትሞላ ነገር ግን መላው ዓለም የሚያወራላት ድንቅና እንግዳ ሀገር፣ የቢሊዮነሮች መጫወቻ የሆነችውን የዚህችን ሀገር ጉብኝት እዚህ ላይ እናበቃለን።